አንፎርጊቭነስ ጸሎታችሁን ሊይዝ ሊያስር ሊያዘገይ ይችላል። ይሄን ወቁ። ጌታ ኢየሱስ ነው የተናገረውን አይደለሁም። ማቴዎስ ምዕራፍ 6ን ስታጠኑ ምን ይላል ጌታ? ወደ ጸሎታችሁ ጋር አንድ ነገር ከማድረጋችሁ በፊት ከወንድምህ ጋር አንዳች ቢኖርብህ መባህን ምንህን እዛው ጋር ትተህ ከወንድምህ ጋር ያለውን ጉዳይ ጨርስ ነው የሚለው። እንዲሁም ደግሞ በሌላ ክፍል ላይ ለጸሎት በእግዚአብሔር ፊት በቀረባችሁ ጊዜ ምናልባት ይቅር ያላላችሁት ነገር ካለ አስቀድማችሁ ይቅር በሉ። ይቅር ካላላችሁ የሰማያዊ አባቴ ምን አይላችሁ? ኃጢአታችሁን ይቅር አይልም። ስለዚህ የማይሰማ ጸሎት ሆኖባችሁ እንዳይሆን የዘገየው። ምናልባት በልባችን ሸክም የሆነ የተያዘ አካል ካለ እሱን መጀመሪያ መሬት አውርደን ከተሳፈረበት ከልባችን ታክሲ ውስጥ አውርደን ነው መቀጠል የምንችለው ሸክም ካቀለልን በኋላ። አለበለዚያ መሄድ አይቻልም። ማርቆስ ምዕራፍ 11 ቁጥር 25 ላይ ቃል በቃል ታገኛላችሁ። ለጸሎት በቆማችሁ ጊዜ መጀመሪያ ይቅር በሉ የሚል ሐሳብ አለ። ምን ማለት ነው? መራራነት በልባችን ውስጥ ካለ ብሎኬጅ ነው። ዋየሩ ከረንቱ ከእግዚአብሔር ጋር የሚመጣውን ድምጽ የሚላከውን መልስ ብሎክ ያደርገዋል፣ ያቋርጠዋል። ልክ እንደተበጠሰ ኤሌክትሪክ አድርጋችሁ አስቡት። ስለዚህ ምህረት ማድረግ ምህረት እንድናገኝ ያደርገናል። ይቅር ማለት ወይም ለሰዎች ይቅርታ ማድረግ ድካም ሳይሆን ብርታት ነው፣ ብልጠትም ነው። ስለዚህ እግዚአብሔር ይርዳችሁ። እንደዚህ አይነት ነገር ይቅር ብላችሁ እንድትቀጥሉ ያደርጋችሁ።